መንደሩ በጨለማ ውስጥ በቀስታ እየዳበረ ሲሄድ አትሽና መርጃን በተራት የታክሲ እንቅስቃሴ ላይ ተጠግተው ተቀመጡ። እያንዳንዱ ታክሲ የሚገባውን የሚወጣውን በጥርጥር ሲመለከቱ በረዶ ያለ እውነት በፊታቸው መታየት ጀመረ። መርጃን በጭንቀት ትንሽ የተናደደች ቢመስልም በአፍ ዙሪያ የተቀመጠው የዛ ወንድ ስም ምንም ጊዜ አይሰርክም። ነገር ግን እህቴ የምታውቀውን ሁሉ አይነት እውነት እንዲያውም ማስተላለፍ ትርዳለች እንጂ በሙሉ ማቅረብ አትችልም። አትሽ በደረቅ ምስ እየተጠየቀ የነበረውን አባስ የታል ቃል ከመንደሩ ጀርባ በተሰማው ጭምር ይበልጥ አስፈሪ ያደረገው የለም ድምፅ በድንገት እንደተገለጸ ሰው ልብ ሊበላ የሚችል ሁኔታን ፈጠረ። ነዚር በጀርባ ተቀምጦ የመርጃን እውነት ያጫወተውን ብላክሜል እየናከለ ጉዳዩን ወደ ትልቅ ድንጋቴ እየገባ ነበር። ለማን ትሠራለች? ለምን ትሠራለች? ምን ትታለለች? በነዚር የተጨመረው ጫና መርጃን እንደ ሰው ሰራሽ እንዲታይ አደረገ። ሆኖም በውስጥ የተደበቀው መኩራት ትኩስ ነበር። በተሰወረሰው የመካከለኛ ዕድሜ መሆኑና ወደ ፋብሪካ የደረሰው ተከታታይ ጉዞ እውነቱን በሙሉ ማውጣት የሚገባ አዲስ ጭጋግ ፈጠረ። አትሽ በአንድ እጅግ የተገረመ ቦታ ቆም። እነስስኮም በቅርብ ከምት እጅግ የሚያስደንቅ ምስትክሰት አባስሙ እንደ ድንጋይ ስለተመለስ በአየር ላይ ካለም እንደ ተቀየረ መሰለ። በጨለማ የታበቀ አዲስ እግር እየተሰክሰው ወደ መንደሩ መጣ። ማን ነው? ለምን መጣ? ይህ ጥያቄ በሁሉም ትከሻ ላይ እንደ ጫና ተቀመጠ። በብርሃን ጨለማ መካከል የተቀመጠው ምስጢር በትንሽ ይፈነጭ ጀመረ። መርጃን የተሸሸገው ቁልፍ በውስጥ መኖሩን አትሽ በስወቅ በግልጽ ስሜት ተሰማ። ከሁሉም በላይ የፋብሪካው ድንገተኛ ዝምታ ራሱን እየተታይ አምቦ ላይ የሚቆመው ተስፋዬ ወይም ጭካኔ እንደሆነ ማንም አያውቅም። የተሸሸጉ መንገዶች፣ ከብርሃን የተጠበቁ ጭብጦችና የአባስ ድንገት የቅርብ መሆን ቀጣይ ክፍል የተስተናገደ ፍንጭ እንደሆነ ያሳያል። አዲሱ ክፍል በማንኛውም ያልተጠበቀ እውነት ይፈነዳል። እውነትም በዚህ ጊዜ ብቻ ሳይሆን የሁሉም ሕይወት ትልቅ መለወጥ እንዲጀምር ይዘጋጃል።